ቤኪ ስፖርት ውድ የቤኪ ስፖርት ቻናል ቤተሰቦች ዛሬ የሚደረገውን አጓጊ የማንቸስተር ዩናይትድ እና የቼልሲ ጨዋታ ስንመለከት ማንቸስተር ዩናይትድ ከቼልሲ በስታንፎርድ ብሪጅ የሚያደርጉት ጨዋታ እጅግ ተጠባቂ ሲሆን ጨዋታው ምሽት 1 ሰዓት ተኩል ጅማሬው የሚያደርግ አጓጊ ጨዋታ ነው። በማንቸስተር ዩናይትድ በኩል የተከላካይ ክፍሉ በጉዳትና በቅጣት የታመሰ ሲሆን ሊሳንድሮ ማርቲኔዝ እና ሃሪ ማጉዌር በቅጣት እንዲሁም ሌኒሮ ባለቀ ሰዓት ወደ ለንደን ወደ ተጋዘው ስብስብ እንዳልተሄደና በጉዳት ምክንያት እስከ ውድድር ዓመቱ መጨረሻም ላይገኝ እንደሚችል ተገልጿል። በዚህም ማንቸስተር ዩናይትድ ለሊሳንድሮ ማርቲኔዝ ይግባኝ ቢጠይቅም ይግባኙ ውድቅ እንደተደረገበትና የሶስት ጨዋታ ቅጣት እንደሚጠብቀው፣ ሃሪ ማጉዌር ግን ለቀጣይ ለብሬንፎርዱ ጨዋታ እንደሚደርስ ይጠበቃል። ሌላው በማንቸስተር በኩል ኮቢ ማይኖ ወደ ልምምድ የተመለሰ ሲሆን ከጉዳቱ አገግሞ ለዛሬው ጨዋታ ዝግጁ እንደሆነ ተነግሯል። በቼልሲ በኩል ምንም አይነት አዲስ የጉዳት ዜና የሌለ ሲሆን እና ሪስ ጄምስም ከጨዋታ ውጪ ናቸው ተብሎ ይጠበቃል። ሌላው ሁለቱ ጨዋታ በነጥብ እጅግ አስፈላጊ ነጥብ ነው። ምክንያቱም ቼልሲ ከተሸነፈና በዚህ ጨዋታ ማንቸስተር ካሸነፈ በመሃላቸው ያለውን ነጥብ ልዩነት በጣም ሰፊ ነው የሚሆነው። ወደ 9 ካልተሳሳትኩ ወደ 9 የሚሰፋ ነው የሚሆነው እና ቼልሲ በዚህ ዓመት አይደለም ቻምፒዮንስ ሊግ ቀርቶ የአውሮፓ ሊግ እና ኮንፈረንስ ሊግ ለቼልሲ በጣም አስጊ ነው የሚሆነው። ማንቸስተር ደግሞ ሶስተኝነቱን ሳያስነካ ለመጓዝና የቻምፒዮንስ ሊግ የቀጣይ ተሳትፎ ለማረጋገጥ የሚያደርገው ጨዋታ ሲሆን አስቶን ቪላም ከሱ እኩል በነጥብ እኩል በመሆኑ ምክንያት ማንቸስተር ዩናይትድ የዛሬውን ጨዋታ ማሸነፍ ግዴታ ሆኖበት ወደ ሜዳ ይገባል። የሁለቱን የእርስ በርስ ግንኙነት ስናይ በስታንፎርድ ብሪጅ አቻ በጣም የሚያጠቃው ጨዋታ ነው። የሁለቱ ጨዋታ በታሪክ በጣም አቻ ውጤት ያስመዘገበ የእንግሊዝ ፕሪሚየር ሊግ ጨዋታ ቢኖር ቼልሲ ከማንቸስተር የሚያደርጉት ነው። ባለፉት 8 ጨዋታዎች ማንቸስተር ዩናይትድ በስታንፎርድ ብሪጅ ላይ አንዴ ወይ ሁለቴ ነው የተሸነፈው በስታንፎርድ ብሪጅ ላይ። ሌላውን በአቻና እሱ የሚያሸነፉት ጨዋታ ለመጨረሻ ጊዜ ማንቸስተር ዩናይትድ በስታንፎርድ ብሪጅ በፕሪሚየር ሊግ ካሸነፈም 6 ዓመት ሆኖታል። እናም ከማንቸስተር በኩል ብሩኖ ፈርናንዴዝ እጅግ ተጠባቂው ተጫዋች ሲሆን ዛሬ አሲስት የሚያደርግ ከሆነ የፕሪሚየር ሊግ ሪከርድ ለመስበር የሚያደርገውን ጥረት አጠናክሮ የሚቀጥል ይሆናል። ሌላው ከማንቸስተር በኩል ፊት መስመሩ በጣም እጅግ አስፈሪ ነው። እነ አማድ ዲያሎ፣ ብራያን ምቤሞ፣ ማቲያስ ኩኛና ቤንጃሚን ሴስኮ የተመሳሰሉ በጣም እጅግ ድንቅ ተጫዋቾች አሉት። ሌላው የመጨረሻው ሲዝን ሆኖ ድንቅ ነገር እያሳየ የሚገኘው ካሴሜሮ ግባግቢው ካዝሜሮ ብድሎ ይሻላል 8 የእንግሊዝ ፕሪሚየር ሊግ ግቦችን በዚህ ውድድር አስቆጥሯል። እናም ከብዙ አጥቂዎች የሚሻል ቁጥር ነው። ሌላው በቼልሲ በኩል እነ ቻኦ ፔድሮ፣ ስታቪዮ፣ ፓልመር የመሳሰሉ እጅግ ድንቅ ተጫዋቾች ያላቸው ሲሆን ጨዋታው ክፍትና ጎል ያለበት ይመስላል ስና የሁለቱም የተከላካይ ክፍል የማንቸስተር በጉዳት ምክንያት እጅግ በጣም ስስ ሆኗል። ቼልሲም ሰሞኑን በጣም የተከላካይ ክፍሉ ስስ መሆኑ ይታወቃል። በሲቲ ሜዳው ድረስ 3-0 እንዲሸነፈ እናስታውሳለን። በፔዜ ያን ሁሉ ጎል ተቆጥሮበት ነው ከቻምፒየንስ ሊግ የተሰናበተውና አሁን ያለችውን አንድ የውድድር ተስፋ ቀጣይ ዓመት ቻምፒየንስ ሊግ ለመሳተፍ ዛሬ በስታንፎርድ ብሪጅ ምሽት 1 ሰዓት ተኩል ሲል ሁለቱ ክለቦች እጅግ ከባድ ፍልሚያ የሚያደርጉ ይሆናል ማለት ነው። ውድ የቻናላችን እንደዚህ አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ እንድደርስ ቤኪ ስፖርትን ሰብስክራይብ ማድረግ እንዳይረሳ።